በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ሐረግ እኔ ነኝ፣ ተካዩም አባቴ ነው። በእኔ ያለውን ፍሬ የማያፈራውን ቅርንጫፉን ሁሉ ያስወግደዋል፣ የሚያፈራውን ቅርንጫፍ ሁሉ ግን በብዙ እንዲያፈራ ያጠራዋል። እናንተ ግን ስለነገርኳችሁ ቃል ፈጽማችሁ ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ካልኖረ ብቻውን ሊያፈራ እንደማይችል እናንተም እንዲሁ በእኔ ካልኖራችሁ ፍሬ ማፍራት አትችሉም። እኔ የወይን ግንድ ነኝ፣ ቅርንጫፎቼም እናንተ ናችሁ። በእኔ የሚኖር እኔም በእርሱ ብዙ ፍሬ የሚያፈራ እርሱ ነው። ያለ እኔ ምንም ማድረግ አትችሉምና። በእኔ የማይኖር ቢኖር እንደደረቀ ቅርንጫፍ ወደ ውጭ ይጥሉታል፣ ሰብስበውም በእሳት ያቃጥሉታል። በእኔም ብትኖሩ ቃሌም በእናንተ ቢኖር የምትሹትን ሁሉ ትለምናላችሁ፣ ይደረግላችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴም ብትሆኑ በዚህ አባቴ ይከበራል። አብ እንደወደደኝ እንዲሁ ወደድኳችሁ፣ በፍቅሬም ኑሩ። የምትወዱኝ ብትሆኑ ትእዛዜን ጠብቁ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ ይኖር ዘንድ ደስታችሁ ፍጹም ይሆን ዘንድ ይህን ነገርኳችሁ። እኔ እንደወደድኳችሁ እርስ በርሳችሁ እንድትዋደዱ የእኔ ትእዛዝ ይህች ናት። ስለ ወዳጆቹ ሕይወቱን አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም። እናንተንስ ያዘዝኳችሁን ሁሉ ካደረጋችሁ ወዳጆቼ ናችሁ። እንግዲህ ወዲህ ባሮች አይደላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና። እናንተን ግን ወዳጆቼ እላችኋለሁ፣ በአባቴ ዘንድ የሰማሁትን ሁሉ ነግራችኋለሁና። እኔ መረጥኋችሁ እንጂ እናንተ የመረጣችሁኝ አይደለም፣ እንድትሄዱ ፍሬም እንድታፈሩ ፍሬያችሁም እንዲኖር። አብንም በስሜ የምትለምኑት ነገር ቢኖር ሁሉን እንዲሰጣችሁ ሾምኳችሁ። እርስ በርሳችሁም እንድትዋደዱ ይህን አዝዣችኋለሁ። ዓለም ቢጠላችሁ አስቀድሞ እኔን እንደጠላ አወቁ። እናንተስ ከዓለም ብትሆኑ ዓለም በወደዳችሁ ነበር፣ ዓለም ወገኖቹን ይወዳልና። ነገር ግን እኔ ከዓለም መረጥኳችሁ እንጂ እናንተ ከዓለም አይደላችሁምና፣ ስለዚህ ዓለም ይጠላችኋል። እኔ ከጌታው የሚበልጥ አገልጋይ የለም ያልኳችሁን ቃሌን አስቡ። እኔን ካሳደዱ እናንተንም ያሳድዷችኋል። ቃሌን ጠብቀው ቢሆንስ ቃላችሁንም በጠበቁ ነበር። ነገር ግን ስለ ስሜ ይህን ሁሉ ያደርጉባችኋል፣ የላከኝን አያውቁትምና። ባልመጣሁና ባልነገርኳቸውስ ኖሮ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ይጠላል። ሌላ ያልሰራውን ስራ በመካከላቸው ባልሰራ ኖሮ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተዋል፣ ጠልተውማል። ነገር ግን በኦሪታቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። እኔ ከአብ ዘንድ የምልክላችሁ ጰራቅሊጦስ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል፣ እናንተም ትመሰክራላችሁ፣ ከጥንት ጀምሮ ከእኔ ጋር ኖራችኋልና። ምዕራፍ 16 ስብሐት ለእግዚአብሔር። ይቆየን።